በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? ይህም ስለ ፐርሰናሊቲያችሁ ይናገራል። ይህ ፐርሰናሊቲ ቴስት ከገለጣችሁ ሁለት ነገር ታደርጋላችሁ። አንደኛው ቤቱን ፎሎ ታደርጋላችሁ የና አካውንት፣ ሁለተኛ ለ5 ሰው ኮፒ ሊንክ በማድረግ ብዙዎች እንዲጫወቱት ታደርጋላችሁ። እሺ በዚህ ምስል መጀመሪያ ላይ የታያችሁ የተኩላ ምስል ከሆነ ያ ማለት እናንተ አለምንም ጥረት በቀላሉ የሰውን ትኩረት የሰውን ቀልብ የሚይዝ በጣም ትኩረት ሳቢ የሆነ ፐርሰናሊቲ ያላችሁ ሲሆን ሰዎች በቀላሉ ይወዷቸዋል፣ በቀላሉ ያቀርቧቸዋል፣ በቀላሉ ያምናቸዋል። እንዲሁም ከፍተኛ የለዛ አላችሁ። በጣም የመጫወት የመግባባት የምታወሩት ነገር ደስ የሚል ከመሆኑ የተነሳ በዚህ የሰዎችን ቀልብ ትይዛላችሁ። ጥሩ ለዛም ያላችሁ አይነት ሰዎች ናችሁ። ምንም እንኳን መሪነት ማስተዳደር የእናንተ ትኩረትና ግብ ባይሆንም ነገር ግን በቤተሰብ ውስጥ በጓደኞች መካከል ቦታ የሚሰጣችሁ አይነት ሰዎች ናችሁ። ሌሎችም በቀላሉ በተጽዕኖአችሁ ስር የሚወድቁ ምክራችሁን የሚሰሙ አይነት ሌሎችን የማነቃቃት ከፍተኛ አቅም ያላችሁ ሰዎች ስትሆኑ ብዝሃ ሐሳብን የማስተናገድ የተለያዩ አስተያየቶችን፣ ትችቶችን የመሳሰሉ ነገሮችን ከናንተ ወጣ ያለ እይታን የማስተናገድ ከፍተኛ አቅም ያላችሁ ነው። ነገር ግን በዚህ ምስል የታያችሁ ቅርንጫፍ ከሆነ የቅርንጫፍ ምስል ወይም ቅርጽ ከሆነ ያ ማለት እናንተ ከፍተኛ ተፈጥሯዊ የመሪነት ችሎታ ያላችሁ ሰዎች ስትሆኑ እንዲሁም አዛኞች፣ ለሌሎች በጣም የምታዝኑና ሌሎች በሚያስፈልጋቸው በገንዘብም በስሜትም በጊዜም የምትረዱ ለሌሎች የምትቆሙ አይነት ሰዎች ናችሁ። እንዲሁም ሌሎችን በአክብሮትና በእኩልነት የምታስተናግዱ ሲሆን ሁሉንም የመቀበል በሐሳብም በአካልም ጭምር ሁሉንም የመቀበል እንዲህ አይነቱ ልብና ፐርሰናሊቲ ያላችሁ ናችሁ። አንድን ነገር ከማድረጋችሁ በፊት ደግሞ በጥብቅ የምታስቡ ቀደም ብላችሁ የምታስቡ ሲሆን ታማኝነት በጣም ዋናው መለያችሁ ነው። እናም ጥሩ የሆነ በራስ መተማመን ያላችሁ ሲሆን ችግርንም የመፍታት ከፍተኛ ክህሎትን የተጎናጸፋችሁ አይነት ሰዎች ናችሁ። ነገር ግን በዚህ ምስል መጀመሪያ የታያችሁ የቤት ምስል ከሆነ ያ ማለት እናንተ በጣም በጥልቀት አሳቢዎች ወደ ውስጥ ውስጣችሁን የምታዳምጡ ከራሳችሁ ጋር ጊዜ የምታሳልፉና ነገሮችን በጣም በጥልቀት የምታጤኑ አይነት ሰዎች ስትሆኑ ለጥቃቅን ነገሮች እንኳን ሳይቀር ትኩረትን የምትሰጡ ናችሁ። እንዲሁም ከፍተኛ ራስን የማወቅ ችሎታ ያላችሁ ሲሆን ችሎታችሁን፣ ቫልዩዋችሁን፣ መዳረሻችሁን ያላችሁን ነገር ጠንቅቃችሁ የምትረዱ አይነት ሰዎች ናችሁ። እንዲሁም እጅግ በጣም ጠቢባን ብልሆች ናችሁ። በዛው ልክ ደግሞ በጣም ሀምብላችሁ ትሁቶች ናችሁ ማለት ነው። እንዲሁም ጠንካራ በሆነ ሞራልና መመሪያ ፕሪንሲፕል ህይወታችሁን የምትመሩ ሰዎች ናችሁ። መጨረሻም የተቀናጀ ሐሳብና ተግባር ባለቤቶች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ባዮ ላይ ያለው ሊንክ ደግሞ በጣም ምርጥ ወደ ሆኑ እንደዚህ ወደ መሳሰሉ ቪዲዮዎች ይወስዳችኋል። ታንኪዩ